ሰላም ጤና ይስጥልኝ የሉል ቲፕስ ቤተሰቦች ዛሬ ሁላችሁም በጉጉት የጠየቃችሁኝና አሁን ላይ ብዙዎቻችሁ በጣም አስፈላጊ የሆነውን መረጃ ይዤላችሁ መጥቻለሁ። 10 ሰውን ፎሎ አድርገህ 100 ሰውን ፎሎ አድርገህ 1000 ሰውን ፎሎ ብታረግ ስልክ ክብደቱ ተመሳሳይ ነው። እውነት ነው። ኪሱ ስከተው ስልክ ክብደቱ ያው ነው፣ አይከብድም። ስለዚህ ሰብስክራይብ አድርጉ። በአሁኑ ሰዓት ኢትዮጵያ ውስጥ የዲጂታል ባንኪንግ ስርዓቱ በጣም እያደገ ነው። በፊት ብድር መጠየቅ ባንክ ሄደን ወረቀት ሞልተንና ዋስትና አቅርበን ሳምንታትን ወራትን እንጠብቅ ነበር። አሁን ግን ያ ዘመን አልፏል። ዛሬ በእጃችሁ ባለው ስማርት ስልክ ብቻ በደቂቃዎች ውስጥ ብር ወደ አካውንታችሁ የሚገባባቸውን ሶስት ምርጥ መንገዶች አሳያችኋለሁ። እነዚህ አፖች ምንድን ናቸው? እንዴት ነው የምንመዘገበው? እና ብድር ለማግኘት ምን ማድረግ አለብን የሚለውን በዚህም ቪዲዮ በሌላም ቪዲዮ እነግራችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። የመጀመሪያው እና የሁላችንም ቅርብ የሆነው አማራጭ ቴሌብር ሜላ ነው። የኢትዮ ቴሌኮም ጋር በአንድነት የሚሰሩ ባንኮች የሚቀርቡበትና የብድር አገልግሎት ነው። አንደኛ አሁን እንዲስላችሁ እንዴት እናገኘዋለን ትላላችሁ። እንዴት እናገኘዋለን ስትሉ በመጀመሪያ የቴሌብር አፕሊኬሽን ውስጥ በመግባት ፋይናንሻል ሰርቪስስ የሚለውን ተጭናችሁ ከዚያ ሜላ የሚለውን ስትመርጡ የሚሰጣችሁን የብድር መጠን ያሳያችኋል። ካልሆነ ደግሞ በስልኩ ቁጥር ኮከብ 127 መሰላል መደወል ትችላላችሁ። ብድር ለማግኘት የሚያስፈልጉ መስፈርቶቹ ምንድን ናቸው? ብዙዎቻችሁ ለምን አልተፈቀደልኝም ትላላችሁ። ሚስጥሩ ቴሌብርን ለተለያዩ ክፍያዎች መጠቀም ነው። ለምሳሌ እንደ መብራት፣ ውሃ፣ ዋይፋይ ምናምን መጠቀም። በዋይፋይ ምናምን ስትከፍሉ በቴሌብር አርጉት። ይህ ደግሞ የክሬዲት ስኮራችሁን ከፍ ያደርገዋል ማለት ነው። ሌላው ደግሞ የብድር መጠኑ ስንት ነው ትላላችሁ። እንዳጠቃቀማችሁ ከ100 ብር ጀምሮ እስከ 10,000 ብር እና ከዚያ በላይ ሊፈቀድላችሁ ይችላል። ይሄ ግን የሚወሰነው በምንድነው? በክሬዲት ስኮራችሁ ነው። ወይም ደግሞ እዛ እንትን ላይ የምትከፍሏቸው ብሮች ምናምን በቃ በዛ አፕ ብዙ ትራንዛክሽን የምታደርጉ ከሆነ የብድራችሁ መጠን ከፍ እያለ ይሄዳል ማለት ነው። ሁለተኛውና በጣም ፕሮፌሽናል የሆነው ደግሞ የብድር አፕሊኬሽን ሚቹ ይባላል። ይህ በኦሮሚያ ህብረት ስራ ባንክ ወይም በኮፕ ባንክ በኩል የቀረበ ሲሆን አሁን ላይ በጣም ብዙ ተጠቃሚዎችን እያፈራ ይገኛል። የሚሰጣቸው የብድር አይነቶች ምንድናቸው? ሚቹ ለተለያዩ ሰዎች የተለያዩ ብድር አይነቶች አሉት። ለምሳሌ ለነጋዴዎች ዋቢ የሚባል አለ፣ ለደሞዝተኛ ደግሞ ቆሮ የሚባል እና ለተለያዩ ጥቃቅን ስራዎች ብድር ይሰጣል። አጠቃቀሙ አፑን ቀጥታ ከፕሌይ ስቶር ላይ ጭናችሁ መረጃችሁን ካስገባችሁ በኋላ አፑ የእናንተን ባንክ እንቅስቃሴ ይመረምራል። ፎቶግራፋችሁንና ማንነታችሁንም ካረጋገጠ በኋላ በደቂቃዎች ውስጥ ይፈቅድላችኋል ማለት ነው። ልዩነቱ ምንድነው ካላችሁ የሚቹ የብድር መጠን ከፍ ያለ ሊሆን ይችላል። በተለይ ደሞዝተኛ ከሆናችሁ በባንኩ በኩል የገንዘብ እንቅስቃሴ ካላችሁ ትልቅ ብር መበደር ትችላላችሁ። ይሄ የሚለየው ከቴሌብር ምንድነው? በጣም ብዙ ብር ያበድራችኋል ማለት ነው። ሶስተኛው አማራጭ ደግሞ ከባንኩ ከአቢሲኒያ ጋር የተያያዘው አፖሎ ነው። አቢሲኒያ በዲጂታል ባንኪንግ በኩል ቀዳሚ ከሆኑ ባንኮች ውስጥ አንዱ ስለሆነ የአፕሊኬሽን በጣም ፈጣንና ምርጡ ነው። መስፈርቱ ምንድነው ካላችሁ የአቢሲኒያ ባንክ ተጠቃሚ መሆንና አፖሎ አፕሊኬሽንን መጠቀም የግድ ነው። እዚህም ላይ ዋናው ነገር ዳታ ነው። ይህ ማለት በባንኩ በኩል የምታደርጉት ዝውውር ታማኝነታችሁን ይወስነዋል። ጥቅሙ ደግሞ ምንድነው? የአቢሲኒያ ሲስተም በጣም ዘመናዊ ስለሆነ ብድሩ ከተፈቀደላችሁ በኋላ በሴኮንዶችም ወይም በደቂቃዎችም ቀጥታ ወደ አካውንታችሁ ይገባላችኋል ማለት ነው። እሺ ጓደኞቼ፣ ብድሩን ከማግኘታችሁ በፊት እነዚህ 3 ነገሮች በደንብ እንድታዳምጡኝ እፈልጋለሁ። አንደኛ የአገልግሎት ክፍያ ወይም ሰርቪስ ፊ። ባንኮቹ ብድሩን ሲሰጧችሁ በነፃ አይደለም የሚሰጧችሁ፣ ትንሽ ወለድ ወይም ደግሞ ትንሽ የአገልግሎት ክፍያ አላቸው። ስለዚህ ከመበደራችሁ በፊት ስንት እንደሚቆርጡ ወይም ደግሞ ለአገልግሎት የምትከፍሉትን ብር በደንብ አንብቡ። ሁለተኛ ደግሞ በሰዓቱ መመለስ። ይህ በጣም ወሳኝ ነው። ምክንያቱም ብድሩን በሰዓቱ ካልመለሳችሁ ዳግመኛ ብድር አታገኙም። ስማችሁን በክሬዲት ሪፈረንስ ቢሮ ወይም ደግሞ CRB ውስጥ ይገባል። ይህ ማለት ወደፊት ትልቅ ብድር ለቤት ወይም ለስራ ብትፈልጉ በየትኛው ባንክ እንዳታገኙ ያደርጋችኋል። ሶስተኛው ደግሞ
የአጭበርባሪዎች ጥንቃቄ ነው። በቴሌግራም ወይም በፌስቡክ መጀመሪያ የኢንሹራንስ ክፍያ 300 ብር ክፈሉና 100 ሺህ ብር እንሰጣችኋለን የሚሉ ሰዎች አሉ። እነዚህ 100% ሌቦች ናቸው። ትክክለኛ ባንክ መጀመሪያ ብር አይጠይቅም። የትኛው የሚያበድር ባንክ ነው ትክክለኛ ባንክ መጀመሪያ ብድር አይሰጥም ማለት ነው። ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። እነዚህ 3 አማራጮች ከነዚህ 3 አማራጮች ውስጥ የትኛውን ሞክራችሁታል ወይም ደግሞ አልተፈቀደልኝም ያላችሁ ካላችሁ ችግሩን ኮሜንት ላይ ጻፉልኝ፣ እኔም መልስ ሰጣችኋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉት። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ ቸር ሰንብቱ።